በዚህ ሰዓት እንዳንድ ኦርቶዶክስ አማኝ አንድ የገባኝን ነገር ልንገራችሁ። እስከ ዛሬ ድረስ ምኒልክ በዚህ ወረደ፣ በዚህ ወጣ፣ በዚህ ገባ ስለቆየሁት በጣም ስህተት እንደነበረ ነው። ለካ ምኒልክን የሚጠሉት ምኒልክን እንድንጠላ ያደረጉን እጅ ተቆረጠ ጡትህ እኮ ተቆረጠ ሲሉን የነበሩት ለካ አሁን ገባን። እነ ስማ ይጠሩ የነበሩ ማለት ለካ አጼዎቹ ቤተ ክርስቲያናትን ገዳማትን አስከብረው ስለቆዩ ነው የተጠሉት። ለካ ይሄ የሚነገረን የፖለቲካ ተረት ተረት ነበር ማለት ነው። አልተሳካም። አሁን ነቃን። በእርግጠኝነት እንደኔ ብዙ ሰው እየነቃ እንደሆነ ገብቶኛል። አውቃለሁ ብዙ ሰው እንደሚከተለኝ። አጼዎቹ ለዚች የታገው ለዚች የሞቱ ነበሩ። እሺ አጼዎቹ ያ ሁሉ ግፍ አለባቸው ተብሎ ግፍ ፈጽመዋል ተብሎ ከሆነ ማለት ነው ለምን ሀገራችን በሰላም እንደው ተፈርታ እንድትኖር የአፍሪካ ቁጮ እንድትሆን ለምን አደረጓት? ለምን እንደዛ ሆነች በዛ ሰዓት ላይ? እሺ አሁንስ ሁሉም ነገር ተነክቷል፣ ሁላችንም እንትነን ካልንበት በኋላ ለምን እንደዚህ ወረድን? ቤተክርስቲያን ለምን እንደዚህ ትመታለች? ባለማህተብ ለምን እንደዚህ በየሄደበት ይገደላል? ለምን ይታረዳል? ካህን ለምንድን ነው ከመቅደሱ ወጥቶ የሚታረደው? አያችሁ፣ ባለማህተቦች ንቁ። ይሄን ሰሞን አሁን በነቀምት ላይ የተደረገውን ነገር ልንገራችሁ። 25ቱ እነኛ የተሾሙት የነበሩት ማለት ነው እነሱ ምንም እንኳን ቤተክርስቲያናትን ለቀው እንዲወጡ ወደ አዲስ አበባ እንዲመለሱ ቢደረጉም እንኳን የነሱ ቡችሎች እነሱ ያዘጋጇቸው አሉ ምእመኑን የሚደበድቡ የሚያስሩ ማለት ነው። አሁንም ድረስ እስከ ትላንትና ድረስ በውስጥ መስመር የደረሰኝ ነው የምነግራችሁ። ከነ ቪዲዮ ማስረጃ አለ። ቤተክርስቲያንን እናቋቁማለን፣ ህዝቡን አንድ እናደርጋለን እያሉ እየሰሩ ያሉትን እየደበደቡ እያሰሩ ነው። ይሄ ነው እየሆነ ያለው ወገኔ። ቤተክርስቲያንን ለማጥፋት ነው። አጼዎችን ጥሩ እንድንጠላ ያደረጉን እኮ ቤተክርስቲያንን ለማጥፋት ስለተፈለገ ብቻ፣ ሌላ ለምንም አይደለም። እንዳይመስል ባለማተብ ንቃ ውጣ። አሁንም ቢሆን የኦሮሞ ተወላጆች ሆናችሁ ከእንደዚህ አይነት ጥላቻ ውስጥ መውጣት መቻል አለብን። ያ ካልሆነ በስተቀር ቤተክርስቲያን ልናጠፋ አንችልም እንጂ ተያይዘን ነው የምንጠፋው። ቤተክርስቲያን እንደው እያጠፋናት ያለ ነው እኛ ነን፣ ሌላ ማንም አይደለም። ይሄ ነው ያለው እውነታ። እባካችሁ አሁንም እንንቃ፣ እንውጣ።